የራዲዮ ፊንፊኔ አድማጮች እንደምን ከረማችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ። እንደተለመደው ዛሬም ቃለ ምልልስ አለን። የምንወያየው የፊንፊኔ ራዲዮ የዘወትር ተባባሪ ከሆኑት ከአቶ ኤደኦ ቦሩ ጋር ነው። ውይይታችን ከመጀመራችን በፊት አጭር መግቢያ እናስቀድም። አንድ ሰሞን ነው በኢትዮጵያ አንድነት ስም የሚያቀነቅኑ አንዳንድ ፖለቲከኞች እንደ ሁሌው ከኦሮሞ ሕዝብ ትግልና ታጋዮች አንጻር አሉታዊ ፕሮፓጋንዳ ለመስራት ስራ የበዛባቸው ሰሞን። እነዚህ ሰዎች ከኦሮሞ የነጻነት ትግል አንጻር አሉታዊ ፕሮፓጋንዳ ለመስራት የተለያዩ ስልቶችን ይጠቀማሉ። በአንድ ወይም በሌላ መንገድ ከነሱ ጋር ግንኙነት ያላቸውን ትውልድ ደቡባዊ ኢትዮጵያ ሰዎችን ፈልጎ ከኦሮሞ ነጻነት ትግል አንጻር ፕሮፓጋንዳ ማሰራት ለነዚህ ወገኖች አንዱ ስልት ነው። የዚህ ፕሮፓጋንዳ ሰለባ ከሆኑት አንዱ ከበርካታ ወራት በፊት በኢትዮጵያ ሳተላይት ቴሌቪዥን ኢሳት ቀርበው ስለ ኦሮሞ ታሪክ ትግልና ታጋዮች ያናናቁት አቶ አሰፋ ጫቦ ነበሩ። አቶ አሰፋ አንጋፋ የፖለቲካ ሰው ናቸው። ወቅቱ በአንጋፋው የፖለቲካ ሰውነታቸው ለዚያ አገር የፖለቲካ ችግር መፍትሄ የሚሆንና የሚያቻችል እንዲሁም አስታራቂ የአገር ሽማግሌ ሐሳብ ያቀርባሉ ተብለው የሚጠበቁ እንጂ ገመድ ጉተታ ይገባሉ ብሎ ያሰብ አልነበረም። ያ ሳይሆን ቀርቶ ኢሳት ቴሌቪዥን ላይ እንዳየናቸው የኦሮሞን ነፍጠኛነት ሲነግሩን አዳመጥናቸው። ስለ ኦሮሞ ታጋዮች ማለት ስለ ነባሮ ቱምሳ ክፋትና አይረቤነት ፈጥረው ሲያላግጡ አየን። አንጋፋው ፖለቲከኛ ስለ ኦሮሞ ሕዝብ ትግል ክፋት ኢሳት ቴሌቪዥን ላይ አውርተው አረኩም። የቀድሞ የኢትዮጵያ ሕዝባዊ ዲሞክራሲያዊ ንቅናቄ ኢህዴን የአመራር አባልና ጌታቸው ጀቤሳ በሚል ስም ይታወቁ የነበሩ ያሬድ ጥበቡ የተባሉ ሰውም መድረክ አዘጋጅተው ጋበዟቸው። አቶ አሰፋ በኢሳት ላይ የሰጡትን ትንታኔ በአቶ ያሬድ ጥበቡ መድረክም እስኪደክማቸው አወሩ። ስለዚህ ሁሉ ባወሩበት ወቅት ለወሬ ነጋሪነት እንኳን የቀረው ኦሮሞ የሌለ ያህል ነበር ተዝናንተው ትንታኔያቸውን በቴሌቪዥን መስኮት የተመለከትነው። በእርግጥ በአቶ ያሬድ ጥበቡና በኢሳት ቴሌቪዥን ከአንጋፋ ፖለቲከኛ ጋር የተቀናበረው ያ ፕሮፓጋንዳ ምን ያህል የታለመለትን ዓላማ እንዳሳካ ማለት ስንት የኦሮሞ የነጻነት ታጋዮችን ከነጻነት ትግላቸው እንዳሰናከለና እንዳስተጓጎለ አናውቅም። ይሁንና ከኦሮሞ ሕዝብ ብቻ ሳይሆን በዚያ አገር ተጨቋኝ ከነበሩ ሕዝቦች አንጻር ሲፈጸም የኖረውና ዛሬም እየተሰራ ያለው አሉታዊ የፕሮፓጋንዳ ስራ ለአገር አንድነት አስተዋጽኦ ያበረክታል ተብሎ ከታሰበ ግን ትልቅ ስህተት ነው። በአንድ ዘመን ሕዝቦችን በማዋረድና በአርጩሜ አንድ ላይ ሰብስበን ሊሆን ይችላል። ያ አካሄድ ግን ዛሬ የሚሰራ አይመስልም። ሕዝቦችን የሚሰበስባቸውና አንድ ላይ የሚያኖራቸው ፍላጎት እንጂ ስድብና አርጩሜ አይደለም። የትኛውም ፕሮፓጋንዳ በየትኛውም አይነት ስልት ከነጻነት ፈላጊ ህዝብ አንጻር ቢነዛ ለውጥ እንደማያመጣ በተግባር ታይቷል፣ እየታየም ነው። ኤርትራውያን አገራቸውን ገንጥለው የሄዱት ኢትዮጵያዊ መሆን ስላልፈለጉ አይመስለንም። ኢትዮጵያዊ የመሆንን ነጻ ምርጫ መነፈጋቸው ግን ነጻዋን ኤርትራ በመፍጠር ረገድ ትልቅ ሚና ተጫውቷል። ይሁንና እነዚህ ወንድሞቻችን ዛሬም ኤርትራን ካሳጣቸው ስራ ውጪ እየሰሩ አይደለም። አሁን ባሉበት ፖለቲካቸው ከቀጠሉ ነገም ሌላ ቀን ሊሆን ይችላል። እንደዚህ ስንል ግን ቀልድ መስሏቸው ሊስቁ ይችላሉ። በእርግጥ ዛሬ ከሩብ ክፍለ ዘመን የኤርትራ ነጻነት በኋላም የኤርትራ ነጻነት ራሱ ቀልድ እየመሰላቸው የሚስቁ ብዙ ናቸው። የሆነ ሆኖ ማን ያውራ የነበረ ማን ያርዳ የቀበረ ነውና ኢሳት ቴሌቪዥንና አቶ ያሬድ ጥበቡ በጓሯቸው አቀናብረው በሳሎናቸው ያሳዩን ፕሮፓጋንዳ ላይ ነበር አቶ ኤደኦ ቦሩ በዚሁ በራዲዮ ፊንፊኔ ቀርበው መልስ የሰጡት። ከላይ እንዳልነው አቶ ኤደኦ ቦሩ ዛሬም ከራዲዮ ፊንፊኔ ጋር ናቸው። የአንድ አገር ታሪክ የበጎና የመጥፎ ሁነቶች ድምር ውጤት ነው። እናም ከአቶ ኤደኦ ጋር ስለ ኢትዮጵያና ስለሚጮህለት ኢትዮጵያዊነት እንፈትሻለን። ሲነገርና ሲነገረን የኖረው ወርቅ የኢትዮጵያ ታሪክ የውስጥ ገጾቹ ሲገለበጡ የሚነበበውን ማለት በህዝቦች በተለይም እንደ ህዝብም እንደ ግለሰብም በኦሮሞ ህዝብ ላይ የደረሰውን ግፍ አቶ ኤደኦ ከታሪክ መዛግብት ካነበቡትና በእድሜያቸው ደርሰው ከሚያስታውሱት ይነግሩናልና ተከታተሉን። አድማጮቻችን ኢትዮጵያ ለረጅም ዘመናት የኖረች ሀገር ሲባል ሁሌ እንሰማለን። ከነበረውና ዛሬ ካለው ተጨባጭ ሁኔታ ኢትዮጵያ የህዝቦቿ ሆና ታውቃለች ወይ ብለን ለጠየቅናቸው አቶ ኤደኦ የሰጡ
በመጀመሪያ ኢትዮጵያ የህዝቦቿ ሆና ታውቃለች ከምለው ደግሞ ኢትዮጵያ ራሷ ዛሬው ኢትዮጵያ ካርታ ተብሎ ከሚጠራው ከአበሻ ኢምፓየር ጋር ምንስ ግንኙነት አለው የሚለውን ነገር በተለያየ ታሪክ እንትኖች ውስጥ ገብተን ብናወራ እነ ኮንቲሮሲኒ የተናገሩትን አሁን ደግሞ የዚህ ኢትዮጵያንን ብሎ ከሚናገራቸው ተሳሳተ እንትኖች ምን እንደጀምር ጥሩ ነው። ለምሳሌ ኢትዮጵያን ሁኔታ ወደ 3 አጠግቶ ከሚናገሩትና ያልኖረችውን አገር እንደኖረ ከሚያቀርቧቸው ፕሮፌሰር ታደሰ አመራና ፕሮፌሰር መሬድ ወልደረጋይ መክሸፍ እንደ ኢትዮጵያ ታሪክ በሚለው ጣፋቸው ገጽ ከ1964 ከ65 ብትመለከት ይህንኑን ስህተት እንትን ብሏል። ገና በ17ኛው ምዕተ ዓመት ውስጥ ሳንገባ አጼ ጸርሰ ድንግል በባሌት በአርሲና በሀዲያ ከዚያ ወደ ሰሜን ሄዶ ሀገር መመስረቱን እያረጋገጠ መመለሱን ማስታወስ ያስፈልጋል በማለት ጽፋሉ። በዛን ጊዜ ኢትዮጵያ ግሸን አምባም አላለፈችም። በማንኛውም የዓለም ታሪክ ውስጥ ኢትዮጵያን ብሎ እንትን ይሄን አልነበረም። ኢትዮጵያ የሚለው በመጀመሪያ ጥቁር ህዝብ ማለት ነው። ጥቁሮች ህዝብ ብለው ይሄንንም የጻፉትም ግሪኮች ናቸው። ግሪክ ነጋዴዎችና ግሪክ ጸሐፊዎች ናቸው። እነሱ ከግሪክ ባሻገር ወደ ኖርዝ አፍሪካ ከሰፈሩት ቀላቀላ ከመሉት ወደ ዛሬ ኢጅፕት ከፈለሱት እስክንድሪያ ዛሬ አሌክሳንድሪያ ከሚባለው አካባቢ በተለይ ግሪኮች ከሰፈሩበትና ኦርቶዶክስ ሃይማኖት ካላቸው ከሰፈሩበት ሲገቡ ወደ ታች ያለው ጥቁር ሲያው ከዚህ ወደ ታች ያለው ጥቁር ኢትዮጵስ ብሎ ጠሩ። ያ የመላውን የአፍሪካ ህዝብ ማለት እንጂ የዛሬውን ኢትዮጵያ ካርታ ክልል የሚጠቅስም አልነበረም። በመጀመሪያ ደረጃ ለዚህ ነው ኢትዮጵያ የምትባለው አገር ይህን ለህዝቧ ከሆነ ቤት ኢራቋ ኢትዮጵያ የምትባለው አገር ትክክለኛ የታሪክ አቀማመጥ ትክክለኛ የታሪክ ስም ይዛ የኖረች አገር አለች ወይ ነው ጥያቄው። የዛሬ ኢትዮጵያ ከአፄ ምኒልክ በፊት እንደነበረች በማስረጃነት ለማቅረብ ይሞክራሉ። እነዚህ የተሳሳቱ የኢትዮጵያ ታሪክ ተናጋሪዎች ነፍሳቸውን ማን ዶክተር ታደሰ ታምራት እነ መስፍን ወልደ ማርያም ብዙ ምስሎችን በማስረጃነት ለማቅረብ ይሞክራሉ። ነገር ግን ኢትዮጵያ ወይም አብሲኒያን ታሪክ በሀገር ውስጥ ስንመለከት ከመንስ ከግሼ አካባቢ አልነበረችም። እነሱ ዘመነ ባለባት መሳፍንትም የሚባል ነገር የለም። ዘመነ መሳፍንት ብሎ አንዳንድ በኤራ ኦፍ ዘ ፕሪንሰስ ተብሎ የሚጠራው አልነበሩም። ባለባቶች ሽፍቶች አካባቢ ክልል ዘርፎ ገሎ የሚበሉ ማረስ ያልፈልጉ ወይም በሃይማኖት ጥጊያ ወይም በክልል በሽፍትነት ተነስቶ የሚዋጉ የአካባቢ አውትሎስ ባንዲት የዚህ አይነት ክምችት ነበረ በሰሜኑ አካባቢ። በተረፈ በማንዝና ግሼ አካባቢ የተወሰኑ ነፍሰ ገዳዮች ተነስቶ ሃይማኖትን ተቀብለናል ብሎ ከእስክንድሪያ ወይም ከግብጽ ከአሌክሳንድሪያ ተከትቦ በሚመጣ የስመ ክርስቲያን ሃይማኖት ፕሬስተር ጆን ኦፍ ዘ ዌስት ነን ኤግዚስቲንግ ያልነበረ ያልኖረ ሆኖም ቀረ በአፄ ምኒልክ ከተቋቋመች በኋላ ኢትዮጵያ የምትባለው ክልል ተመስርቶ በኬንያ፣ በሱዳን፣ በሶማሊያ፣ በቀይ ባህር ዳርቻ ኤርትራንም ወደ ቅኝ ግዛትነት መልሶ በአሜሪካና በእንግሊዝ ግዛት ከተቀላቀለች በኋላ ኢትዮጵያ ማለት የጥቂት የገዢ መደቦች እንጂ በተለይ ሌላው መኖሩ እንዳይታወቅ የሌላው ህዝብ እስራት የሌላው ህዝብ ግድያ የተካሄደበት ሐሰት እና ቅሚያ መዋረድ የኦሮሞ ህዝብ፣ የሀዲያ ህዝብ፣ የወላይታ ህዝብ፣ የሶማሌ ህዝብ የተለያዩ ከዚህም በባሰ የሚገኙ ወደ ባርነት የዞሩት ቤኒሻንጉል የሚባል በዚህ አይነት የተዋረደበት ምድር እንጂ የሀገሩ ሰው የራሳቸው የገዢው መደብ ብሔር ከዚሁ ከገዢው ብሔር የመጣ መደብ ጭቁኑን የተበለበተውን የመራቤቴ የመንዙን የጎንደሩን የጎጃሙን የተበለበተውን ገበሬ እንኳን አይወክሉም የራሳቸውንም ቢሆን። ስለዚህ ሆነ አታውቅም ነው። ለወደፊትም ተስፋ የለውም። ህዝቡ የራሱን ነጻነት ካላረጋገጠና ሌላ ስርዓት ተፈጥሮ ህዝቦች በጋራ የህብረትና ስምምነት የምትመሰረት ሌላ ሀገር ኢትዮጵያ ማለት ምናልባት ኦሮሞቹም ሊሆን ይችላል፣ የኩሽቲክ ሲቪላይዜሽንም ሊሆን ይችላል። በስሙ ላይ አይደለም ችግሩ፣ ግን ኮንተምፖራሪ ሚኒንጉ በተጨባጭ በታሪክ ማስረጃነት የተረጋገጠው ኢትዮጵያ የሚለው በኢትዮጵያ ካርታ ክልል የሚኖሩ ህዝቦች የተከበሩባት ሳትሆን በተለይም የደቡብ ህዝብ የተዋረደበት ኢትዮጵያ ስትል የኦሮሞ ህዝብ ይደነግጣል። ሌላ ግን ያንን የተቀበለ በማወቅም ባለማወቅም አበሻ ስትል ደስ ይለዋል። ምክንያቱም ፊክቲሽ የሆነ የ3000 ዘመን በትካር በአዲክሽን ደረጃ ተይዘዋልና ኢቭን ከተዋረዱ ወገኖች መካከል በዚህ ስም የሚደሰቱ አሉ። አቶ ኤደኦን በዚያ አገር ኢትዮጵያዊነት የሚባል የጋራ ስሜት ኖሮ እንደሆነም ጠይቀናቸው ነበር። ሊኖርም አይችልም። ምክንያቱም ትውልድ ደግሞ የተዋረደበት ምድር ነው። ወረበዴ የሚባሉ የተዋረዱ የጎሳዎች አሉ። ወረበዴ ምንድነው የተደረገው? ወንዶቹን በሙሉ አልቆ ሴቶቹ በሙሉ ብቻቸውን ቀሩ። አሁን የገዳዮቹ እንትኖች ምኒልክ አክቹአሊ የሳለ ስላሴ እንደ ጉለሌ አሁን አኖሌ፣ ጨለንቆ፣ አቡ አካባቢ በቀርሳና ማልማ አካባቢ
በዚህ በአዋሽ ቁንጥሬ አካባቢ ምግድ ተቆጥሮ በወሎ በደሴ ከወሰ ሜዳ ከደሴ ወደ ቦሩ ሜዳ ስትሄድ የሰው አጥንት ተከስክሶ ልክ እንደ አድዋ ጦርነት ማለት ነው የተከለከለው ያን ሁሉ ስታይ ብዙ ቦታ ግፍ ተፈጽሟል። ግን የጉለሌ ህዝብ በአጠቃላይ ቱለማል ከነሱ እልቂት በኋላ ነው ወደ አርሲ ወደ ወላይታ ወደ ይሄ ዛሬ ሰላሌ ብለህ የምትጠራው አካባቢ በጅዳ በዚህ በጎርፎ ወንዝ ዱበር ቀላ ዱበር ጉዳ የሚባሉ በጎርፎ አካባቢ የተደረጉት ግድያዎች በጀርሰማ ሀገር በአጠቃላይ ሙሉን ጎሳ ነው ከምድር ላይ ያጠፉት። ታዲያ በመሃል አገር ኦሮሞ ማለት በቱለማ ኦሮሞ ላይ የደረሰው ግፍ አኖሌና ጨለንቆ ላይ ከደረሰው ግፍ ጋር እንዴት ሊነጻጸር ይችላል? ቦይደው አይወዳደርም። ኮምፕሊት አንሃሌሽን ነው። ኮምፕሊት ዲስትራክሽን ነው። ጭራሽ ፍጹም በአንዳንድ ቦታ ጎሳው ጠፍቷል። በነጭራሽ አንዳንድ ክላኖች ውስጥ ከነጭራሽ ምድር የለም። ሌሎች ደግሞ እንደነገርኩ ሴቶቻቸው ወንዶቻቸውን በሙሉ ጨርሰው አሁን በአፈ ታሪክ ሊሆን ይችላል የሞተ ሰው አይወልድም። ለምንድን ነው ረበዴ የተባሉት ነው ሰዎቹ ሄቲያዳ ጀኝን ወደ ዘራችን ጠፋ ከዚህ በኋላ ትውልድ የለንም ብላ በሞተ ባላ ላይ ወደቀች። ሌላ ደግሞ በለገዳዲ አካባቢ ያለውን የኦሮሞ ሕዝብ ተወሰደ እነ ጀነራል ተፈሪ ባንቴ ትውልድ ሀገር ማለት ነው። በዛ አካባቢ ወደ ካስት ሲስተም ሸፍላ እንዲሰሩ ሙቁጫ እንትን እንዲሉ በዛ አይነት የዝቅተኛ ጎሳ አድርጓቸው ነው ያኖራቸው። አቶ ሄደው እዚህ ጋር የኢትዮጵያ አንድነት አቀንቃኝ ወገኖች ሁሌም የሚነግሩን የኢትዮጵያ ህዝቦች በሰላምና በፍቅር አንድ ላይ መተው ኢትዮጵያ የተባለችውን አገር እንደመሰረቱ ነው አሁን የሚነግሩኝ። ከዚህ ጋር አይጋጭም? እሺ ያን ነገር ልንገርህ። አዲስ ጌ የሚባል ትውልድ አለ። ኦኬ ሰምተን ላታቅ ትችላለህ። ብዙ አገም ቢያ አማራ፣ ኦሮሞ፣ ጉራጌ፣ ሀዲያ፣ ወላይታ ነው የምትሰማው። አዲስ ጌ የሚባል ጎሳ አለ። አዲስ ጌ ማለት ቤት ሲሆን አዲስ ማለት አዲስ ቤት ወይም አዲስ ትውልድ ማለት ነው። ጌ ማለት ቤት ነው። በጌዝ በጉራጌኛ በክርስቲያንኛ አሁን ብትል በአማርኛ በትግርኛ ጌ ማለት ሃውስ ማለት ነው፣ ቤት ማለት ነው። ኦኬ በትግርኛ ገዛ የሚሉታል። ግን ጌ ስትል ለማንኛው ጉራጌ የግራ ቤት አዲስ ቤት ማለት ነው። ኦኬ ያ አዲስ ጌ ህዝቦች የተፈጠሩት የሸዋን ኦሮሞዎች በተለይም የጅዳን ከጎርፎ አካባቢ ከዱበር ቀላና ዱበር ጉዳ በላይ ወደ ላይ ወደ ቡርጋ ኦሮሞዎች እስከ ደነባ ድረስ ያሉትን ፈጁና ሴቶቻቸውን ለፈጃቸው የአማራ ነፍሰ ገዳይ ሰራዊት ሰጡ። ኦኬ እነዚህ ሴቶች በዛ ሬት ሆኑና ተፈጠሩ። ምን በላቸው እነነ ጎሳ አሉ። ዲቃላ በአማርኛ ትርጉም አለው። አንድ ጋለ ትውልድ ያለ ጋብቻ አውትሳይድ ማሪጅ ሎክ ወይም ጋብቻ ውጪ የተወለደም ኢምፕላይ ሊያደርግ ይችላል። ኦኬ የተዳቀለም ወይም ደግሞ ከሌላ ጎሳም እንደዛ አይነትም ሊያመለክት ይችላል። ግን ግልጽ የሆነ እንትን አመለክትም። ስለዚህ አዲስ ጌዎች ናቸው። ምክንያቱም እኛም ደም አለበት አዲስ ወንድም አዲስ ቤት አዲስ ትውልድ ናቸው ብሎ አዲስ ጌ አሏቸው። ኦኬ የት አካባቢ ነው የሚኖሩት እነዚህ ህዝቦች? አሁን በዚህ በሰሜን ምስራቅ ሸዋ አዲስ ጌ ኦሮሞ አይባሉም። አዲስ ኦሮሞ አይባልም። አዲስ ጌ በዚህ ዘመን ያለው መንግስት ያውቃቸዋል። አዲስ ጌ እየተባሉ መጠራፋት ያውቃቸዋል። ዝም ብሎ በአማራ ደምሷቸው ይዟቸዋል። አንድ ላይ ጨፍልቋቸው አዲስ ጌ የሚባለው ተራ የባርነትና የሼም እንትን ስለሆነ አዲስ ጌ ብሎ አዲስ ጌ ብሔረሰብ አይሏቸውም። ግን በአማራ ክልል የአማርኛ ስለምናገሩ ወደ አማራ ጨፍልቋቸዋል። በብዛት የሸንኮራ ዘመን የነበረበት ጊዜ ከመንግስቱ ነዋይ መፈንቅለ መንግስት ምክንያት ሸንኮራዎች ወደ ታች ወረዱ። ሞጃ የሚባሉ ሸንኮራ ከማለት ሞጃ የሚባሉ በኦሮሞ ክልል የሚኖሩ የነበሩ የሞጃ አማሮች ነበሩ። እነ መኮንን ሀብተወልድ እና ብላታ አየለ ገብሬ የሚባሉ በንጉሠ ነገሥቱ በመንግስቱ ነዋይ ጊዜ በጀነራል መንግስቱ ነዋይ ክብር ዘበኛ መፈንቅለ መንግስት በዛን ዘመን ስለተሳተፉ አካባቢያቸውን እንትን ብለዋል። እነ ደጃዝማች ክፍሌ ዳዲ እናትም ከዛ ከሞጃ ወገን ናቸው። ኦኬ እነዛ ዘሮችን በዛ በመንግስቱ ነዋይ ቁጥሩ ስለተሳተፉ በኢትዮጵያ ውስጥ የነበረውን ኮር ስቴት እና ሮያል እንትን የፈጠሩት ጥቁር ልብስ ለብሳቸው ሞጃ ሲባል ራሳቸው ትንሽ ቀላቀላ የሚላለው ጥቁር ልብስ ለብሳሉ። ሁልጊዜ እንዳለን ጥቁር ልብስ በኢትዮጵያ ሌላ ከባህል ሰው ሲሞትበት ነው የሚለብሰው። ሞጃዎች ግን እንደ ባህል የሮያል አይዴንቲቲ ሪች አይዴንቲቲ እና ሩሊንግ ክላስ አይዴንቲቲ ፈጥሮ ማንኛውም ሞጃ ጥቁር ይለብሳል። ያ እዚህ አይነት አሁን አዲስ አበባ አካባቢ መሰለማይ እንደ ብላታ አየለ ገብሬ ሰፈር የሚባሉ ነበሩ። እነ ደጃዝማች አስራት ጌታን የሚባሉ ነበሩ። እነዚህ ሁሉ ፋሚሊዎች
ጥቁር ይለብሳሉ። አንተ ወጣ የመጀመሪያ ጊዜ በሌላው ኢትዮጵያ እንትን ሰው ወንድም አባት እና ሲሞን ነው ጥቁር የሚለብሰው ሴት በተለይ እና እነዛን በመንግስቱ ነዋሪ ምክንያት ስራቸው ስለወረደ ቀጥሎ ጄኔራሎች በብዛት ሚኒስትሮች የነበሩት አዲስ ጌ ነው ወጡት። አንድ ደግሞ ሌላ ባረደንበል አካባቢ የሚሉት ጂሌዎችን በረድሊ ጂሌ ለምን አላችሁ የጂሌ ድል ዘመን ብላችሁ የምትጠሩት ለምንድን ነው ብለህ ብትጠይቃቸው ሙሉ በሙሉ ጫካ ገብተው በከብት ተደብቀው በላዳ በገደል ገብተው ከተረፉት በስተቀር በአጠቃላይ ግድያ ነው የተሰረባቸው በራስ ዳርጌ። ይህ ዛሬ ኢትዮጵያ ክልል የሚለው ነገር የጥቁር ፋሽዝም የተመሰረተበት ምድር ነው። ከሳህለ ስላሴ መንግስት ጀምሮ በጣም ካኒባሊዝም የተፈጠረበት ምድር ነው። የሚያሳፍር ነው። ኢትዮጵያ ምሮ ነገር ከመጥፎ ነገር ላይ ይችላል። you don't have to look at that innocent meaning ጋላ ከ13ኛው መቶ መልከ ፈልሶ ከዋው ወጣ ነለታባሪ የሚናገሩት አገር የሌላቸው ባለመልክ ትርጉሙ አረመኔ ጨካኝ ታሪክ አገር የሌለው ፈላሽ ማለት ነው። ያ ደግሞ ጋላ ብሎ የምጠሩት ብቻ ሳይሆን በአጠቃላይ ፈላሻውን ቅማንቱን ህዝብ እንደዛ ነው የሚሉት፣ አጎን ህዝብ እንደዛ ነው የሚሉት፣ የሀዲያውን ህዝብ የከምባት ፈጽሞ ከአማራ ብዙ መደበስ ተቀር ያን ሁሉ ከብድሮ የለም ለማለት አይደለም። ጥያቄው አማራ ሁሉም በዳይ ነው ለማለት አይደለም። ታላላቅ አማራ የሰብአዊ መብት ተከራካሪዎች ነበሩ። እንደ አፈንጉስ ተሾመ ወልደ ኃይለ ማርያም የመጫልቱ ለማ ተከሳሾችን ያለ ፍርድ ገምድ እንዳይታሰሩባቸው ጠቅላይ ዕቃቤ ህግ ሆነው ያም የተከራከሩ ናቸው። ታላላቅ የሆኑ የአማራ እንትኖችም አሉ። በዛ የዘር ጉዳይ አይደለም። ግን ኢትዮጵያ የምትባለው አገር የጭካኔ የዘረፋ የበደል የደም መፋሰስ የግድያ ይሄ ብቻ ነው። ወደ ሌላ ጥያቄ እንለፍና ኢትዮጵያ በግፍ የተመሰረተ ሀገር መሆኑ ይታወቃል። ከባድ ግፎች ነበር የተፈጸሙት። አሁን የሚነግሩኝን አይነት ግፎችን ጨምሮ ማለት ነው። ነገር ግን በዚያ ሀገር ግፎች የነበሩ መሆናቸውን የሚክዱ ወገኖች አሉ። ለምሳሌ የአኖሌ እጅና ጡት ቆረጣና ሌሎች በኦሮሞ ህዝብ ላይ የደረሱትን ግፎች በሙሉ ማለት የሚቻል ኢትዮጵያ አንድነት አቀንቃኝ አይቀበልም። በሚኒሊክ በወላይታዎች ላይ የደረሰውን ፍጅት የሚያነሳ የለም። ተቀብሮ እንዲቀር ይፈልጋል። በአንድ ወቅት በአንድ ወይም በሌላ መንገድ ጨቋኝ የነበሩ ወገኖች ስላደረሱት ግፍ ማረጋገጫ እንዲሰጡ ባይጠበቅም የአኖሌ ጭፍጨፋ መፈጸሙን ሽምጥጥ ተደርጎ ሊካድ ይፈልጋል። እንዲያውም አኖሌ የሚለው ስም ራሱ ተስፋዬ ገብረአብ የፈጠረው ምናብ ነው የሚሉና እንዲያውም እጅና ጡት ቆረጣ ስለመፈጸሙ ማስረጃ አምጡ እስከ ማለት የሚሄዱ አሉና እውነት እነሱ እንደሚሉት የአኖሌ ጭፍጨፋ አልተፈጸመም? እጅና ጡት አርሲ ላይ አልተቆረጠም? እውነት ይሄ ተስፋዬ ገብረአብ የፈጠረው ምናብ ነው? እና የአኖሌን የእጅና የጡት ቆረጣ ሁሉም የኢትዮጵያ ምሁራንም ቢሆኑ በልባቸው ያውቁታል። በተረፈ በኦሮሞ ምሁራን አካባቢ ዶክተር አባሳጂ፣ ዶክተር መኩሪያ ቡልቻ ማናቸውም የኦሮሞ ምሁራን በተለይ ዶክተር ሀምዴሳ ቱሶ ነፍሳቸውን ይማርና አሁን በህይወት አይገኙም እንጂ ሳኛ አርጎ ብዙ ነገር በማስረጃ የተደገፈ በእድሜያቸውም ከፍ ያሉ ስለነበሩ እንትን አውስተዋል። ታላላቅ የኦሮሞ ሃይማኖት ሰዎች እነ ቄስ አሸናፊ ወዴሶ ሌሎችም የአድቬንቲስት ኩየራ ምሩቃን የሆኑት እነ በየነ በጣሶ አሁንም በህይወት ከሚገኙት ለምሳሌ እነ ኦቦማማ አርጎ እነዚህ በእድሜ ከኛ ትንሽ ያለ በለጥ ያሉና አባታቸውን ያዩ ቅድማታቸው ከወሬ ያገኙ በአርሲ አካባቢ ትንሽ ለየት የሚደረግ ነገር አለ። ከቱለማ ኦሮሞ፣ ከወለጋ፣ ከጅማ፣ ከኢሉባቦር አርሲ ብለጥ የሚያደርገው ነገር ማታ ከብቶች ከታለቡ በኋላ በተለይ ወንድ ልጆቻቸውን ይጥሩና ታሪክ ያስተምራሉ። ለዚህ ነው የአርሲ ህዝብ ኦራል ሂስቶሪያንስ ናቸው ተብሎ ይገመታል። እዚህ ጋር ላቋርጦትና አርሲ አንዱ የኦሮሞ ግንድ ነው። ከስማቸው ጀምረው እስከ አርሲ የሚቆጥሩ አሉ። ያ እስከ አርሲ ድረስ የሚቆጥሩ አሉ። እስከ 20 እስከ 30 የሚሄዱ አሉ። ይሄ በየትኛውም የኦሮሞ ክልል አይገኝም ፈጽሞ። the thing ያገኘዋቸው በወንበራ አካባቢ ነው። በመተከል አውራጃ በወንበራ አካባቢ ኦሮሞዎች እስከ 9 እስከ 10 እስከ 12 እስከ 15 ድረስ ይቆጥራሉ። ደርግ እንዳቸውም በዚህ አይነት ያውቃሉ። እዛ የነበሩ ተወላጆች ከወለጋ ከሌላ የመጡ ሰዎች ራሳቸው እኛ ከዚህ ነው የመጣ ነው፣ እኛ ከኮምሳ ወረዳ እንትን ነው ቤተሰብ ጥፋት በአባይ ላይ በግርጫ ተጥለን ለምሳሌ እነ ባለምበላ ጌታ
ቢፍቱ አኖ ጎዳና በከሌን አናግሬያቸዋለሁ። በህይወታቸው ያሉ የአምፈታ ቆሮ ናቸው። ናርቅታ ጉድሬን አነጋግሬያቸዋለሁ። እስከ 15 ቁጥሩ ነበረ። ያ ሬር ሲቹዌሽን ነው። በሱለማ ኦሮሞ ውስጥ 7 8 9 አልፉ አባታቸውን ለመቅጠር ስፔሻል ኳሊቲ ኖሌጅ ልዩ እውቀት ያለ ግን አርሲ ውስጥ አንድ ተወላጅ እስከ 12 ይላል። እኔ አሁን የሆነ ዘመዶች ነበሩን ቡዳ ካዎ በራስ ዳርጌ የተሰቀሉ ናቸው። ግራዝማች ነቢ ቡዳ ካዎ ልጅ የምኒልክ ቀኝ እጅ ሆነው የአርሲን ህዝብ የጂሌን ህዝብ የከረዩን ህዝብ አስጨፍጭፏል። ልጆቻቸውም ዛሬ የኢህአዴግ አባል ሆነው በከፍተኛ ባለስልጣንነት እየሰሩ ናቸው። እነዚህም የግራዝማች ሚኤሶ ነቢ ናቸው። ሚኤሶ ነቢ ቡዳ ካዎ እና ኤኒዌይ እነዚህ ልጆች እስከ 19 ይቆጥራሉ። ገረመኝ። አላመንኳቸውም። በቴፕ ቀዳው እንደገና አልኳቸው። እያንዳንዱን ቤተሰብ ለምንድን ነው ያልኩት? የአርሲ የአንዶለን ጭፍጨፋ የደረሰበት ነው። አቱ ቅድማቱ ወይም ቅድመ አቱ የሞተበት ነው። ያ ፔኑን የሚናገረው እና አንዶለ ህዝብ አልተገደለም። በጨለንቆ ህዝብ ላይ ህዝብ አልተጨፈጨፈም። በረበዲ ጎና የሚባለው ፊል ህዝብ አልተገደለም። በገጃ በሶዶ ህዝብ በተለይ በቆንዳልቲቲ በሙክዬ በገባ ቢቢሶ በአባዶ ክልሎች በዚህ ከማልማ ከአዋሽ ቁንጥሬ ጀምሮ በገጃ የተደረገውን በ1831 በ1889 አስማ ጊዮርጊስን አንቡት። ራሳቸው የድሮስ አይዋሽም። አማራውን ኦሮሞውን ምንም አይዋሹም። አስማ ጊዮርጊስ በዶክተር ባህሉ ተሳ በትግራይ ሰው የተተረጎመው አስማ ጊዮርጊስ አስማ ጊዮርጊስ ነው and his work history of the Galla and the kingdom ቡት ራሳቸው ሰውዬው አልዋሹም። የት ማግኘት ይቻላል? ይሄን መጽሐፍ ሰውዬው ለምንድን ነው ይሄንን ህዝብ ታሪክ የጻፍኩ ህዝብ ታሪክ የጻፍኩ ብላችሁ ቢጠይቁኝ ደጉም ብቻ ሳይሆን ማወቅ የሚገባ ክፉንም ማወቅ ስለሚገባ ነው ስለ ክፉ የጋላ ህዝብ ታሪክ የጻፍኩት ይላሉ ሰውዬው። ይህ መጽሐፍ እና ትክክለኛ አርስቱ አባ ተስፋ ስላሴ ወልዱ እሳቸው ከ1870 እስከ 1947 ኖረዋል። እኚህም ሰውዬ ምስክር ናቸው። ሉዊስ ጆንስ ሞሪስ ዴኮፔ ከ1868 እስከ 1930 በህይወት የኖሩ የዚህ ምስክር ሰዎች ናቸው። ባህሩ ተፍላ ዶክተር ባህሩ ተፍላ በአይናቸው እንኳን ባዩም የታወቁ ሂስቶሪያን የትግራይ ተወላጅ ናቸው። በትክክል አስተርጉሞታል። የአማርኛ ቀጥታ የእጅ ጽሁፉ የአስማ ጊዮርጊስን የእጅ ጽሁፍ በስተግራ የእንግሊዝኛ ትርጉሙና ማብራሪያውን በጀርመንኛ በእንግሊዝኛ በትክክል አድርጎ አስቀምጧል። ሂስትሪ ኦፍ ዘ ጋላ ኤንድ ዘ ኪንግደም ሳዋ ይላል። ይህንን የጻፉት ፍራንስ ስቴነር በርላግ ዊዝ ባደን ጀርመን ውስጥ ነው። ሽቱትጋርት 1987 የተተረጎመው። አማርኛ የምትችሉ የኦሮሞ አንባቢዎች አማርኛው ወገን እንግሊዝኛ መቼም ዩኒቨርሳል ላንጉዌጅ የሆነ ነው። እንግሊዝኛ የሚሞክር በዛም እንትን ለማድረግ ይቻላል። ፈረንሳይኛም ደግሞ ማንበብ የምትችሉት እነ ዶክተር አባታጂ ይህንን ሊተረጉሙና እንደገና እንትን ሊሉ ይችላሉ። እና መጽሐፉን መጀመር በርላግ ፐብሊሽንግ ካምፓኒ ጀርመኒ ውስጥ ነው። ምናልባት እነ ደጎ አቀዮ እነ በቀለ ተፈራ አያና ኮንታክት ጀርመን ውስጥ ቢደረጉ እነ ቴድሮስ ይተፋ ሳርካ ኮንታክት ቢሆኑ ይህንን መጽሐፍ የሚገኝበትን መንገድ ሊረዷችሁ ይችላሉ። አለዛ ያለውን ነገር መዋዋስ ይቻላል። እነ ዶክተር በንቲ ጌታውን ዩኒቨርሲቲ ኦፍ ቴነሲ፣ ኮንግረስ ላይብረሪ፣ ዩኒቨርሲቲ ኦፍ ካሊፎርኒያ፣ ዴቪድ በየዩኒቨርሲቲዎች አሉ። እነዚህ መጽሐፎች ኢንተርሎን ላይብረሪ በማድረግ ማንበብ ይቻላል። እኔ ሪሶርስፉል ነው ብዬ ነው የማምነው። እና አርሲ አካባቢ ልጅ የቤተሰቡን ስም መቁጠር ብቻ ሳይሆን በቀደሙት ቤተሰቦቹ ላይ ምን እንደደረሰ ከየት ተነስቶ የት እንደደረሰና ልጅ ማንነቱን እንዳይረሳ የሚማርበት መንገድም ነው። ልጆች የቤተሰቦቻቸውን የኋላ ስም ቢያንስ እስከ 7 እንዲቆጥሩ ይደረግ ነበረ እና ጥሩ እሴት ነው እዛ አካባቢ። እኔ ከአቴ በስተቀር ቅድማቴንም አላውቅም ነበረ። አቲ ከነኝት ማን ልጅ ነህ? በቃም እስከ 15 ድረስ ይሄዳሉ። ስንት ይቆጥራሉ እርሶ? አሁን እስቲ ስንት ይቆጥራሉ ይችላሉ? አሁን አስረኛውን አገኘሁኝ ከአጎቴ ከበዳሶ ቦርኮርጆ በዳሶ የሚባል አሁን ሊሉልኝ ይችላሉ? አሁን ይችላሉ። እሺ ወልደ መዳ ቦሩ ዶሪ ደንበል ዶዶታ ኦፍሴ አሙማ ዲኮ ባይሬ አባይሬ ጃተኒ ወን ማን ጃተኒ ጅሎ
10 አደረሱት እንደምን አደረሱት ከኮርጂ በራሱ ነው ከአባቴ ታላቅ ወንድም ልጅ አጎት ማለት እድሜው አሁን ወደ 75 ከሱ ነው ያገኘው ሌላው ታላቅ ወንድሜ ደጋጋ ያውቃል ጁፋር እስከ 10 ይቆጥራል እንግዲህ በተረፈ አርሲ አካባቢ ልዩ ያንጎሌ ጉዳይ ያልከው ነገር ወደዛ ምንመለስና የአርሲ አፈ ታሪክና ምንድነው የሚነሳው የተጻፈ ታሪክ የለም ነው የሚሉት የተጻፈ ታሪክ አልነበረምና ያልተፈጸመ አይነት ነገር ነው የተጻፈ ሁሉ የተፈጸመ ታሪክ ነው ሊሆን ይችላል ያልተጻፈ ሁሉ ግን ያልተፈጸመ ነው ማለት አይደለም ነው ሪፈረንስ ማተር የሚል አንድ መጽሐፍ አንብስቲ አዲፍነ የህዝቦች ታሪክ በባህሪያ ስርዓት በተገነቡ ግንቦች የህዝብ ታሪክ አይደል ከታሪክ በፊት ህዝብ ነበረ ከተጻፈም ታሪክ በፊት ሪትን ሂስትሪም በፊት የህዝቦች ነበሩ ታሪክ ነበራቸው ይላል ሪፈረንስ ሪፈረንስ ማተር ይላል አንድ መጽሐፍ በጣም እንትን ነው የህዝብን ታሪክ ድና የሚያደርጉት አንዳንድ ህዝቦች ታሪክ እንደሌላቸው የሌላው ህዝብ በባርነት ህንጻና ድንጋይ በማስቀመጥ ኢጂፕሽያን ሲቪል እንትን ያሉ ህንጻ እንትን ባሳት ምንድነው እንትን ኦበሊስክ እንትን ተሰራ ድንጋይ እንትን ተባለ እየተባሉ የሚወራው ብቻ የታሪክ ባለቤት ሆኖ በጽሁፍ ያልተፈረው ህዝብ ታሪክ in the first place it was for a long time አይደለም እኮ ያጤምን ቅርብ ነው I witnessed that some of them have witnessed it some of them the lost their grandfather በ19ኛው ክፍለ ዘመን የሆነ ታሪክ እኮ ነው exactly in the 19th century la filami wanko bakka jirtu iyite lamuti ninarati indichisi jette arraja edagatu arradu edagatu abacha oh karma murad